እንግዲህ ጠዋት ላይ ለማታ እነግራቸዋለሁ ያልኩት ነገር ነበር እንደ ታሪኩ ለጥንቃቄም ለእንትንም እንዲሆናችሁ በሚል ነው። እና ይሄ የገጠመኝ ነገር እጅግ በጣም ብቻ ያው ፈጣሪ ይጠብቃልና ከአዲስ አበባ ወደ ሱሉልታ አንድ ጓደኛ አለና እሱን ስራ ለማገዝ ሄድኩኝ። ከዛ ስራውን እንደ ዛሬ ስንሰራ ቆየን አመሸን አደርን። ከዛ በነጋታው እንግዶች ስንቀበል ቆየንና እንግዶቹን እስከ 7 ተኩል እስከ 8 ስናስተናግድ ቆየን። ትንሽ ቀለል ሲልልኝ እስቲ ስላሴ ቤተክርስቲያን ተሳልሜ ልምጣ ብዬ መውጣት እዛ ቤተክርስቲያን በር ጋ ስደርስ አንዱ መጥቶ ከጀርባዬ መታ መታ አደረገኝና ሰላም አለኝ። ሰላም ሳንስለው ወይ ማቅ መስሎኝ ነው አለ። አይ ችግር የለውም ብዬ ተሳለምኩና ወደ ውስጥ ገባሁ። ሰዓቱ ወደ 8 ሰዓት ተኩል አካባቢ ይሆናል። ገባሁና ብቻ አስታውሳለሁ ገረገራ ጋር ሂጄ ገብቼ ቁጭ ማለቴን። ከዛ እዛ እንዳለው ምንም የማውቀው ጉዳይ የለም። በዛው እንግዲህ ከ8 ሰዓት ተኩል ማታ የሰርክ ጸሎት አልቆ በቃ የሆነ ድምፅ ምናምን ስሰማ ብድግ ስል ሰውነቴ በሙሉ በረዶ በበረዶ ሆኗል። ይቀዘቅዘኛል። በቃ በጣም ቅዝቃዜውን አልቻልኩትም። ከዛ ብድግ አልኩኝ። ያው መሻሽቷል። በቃ እንዲህ እኔ እዛው የተቀመጥኩበት ላይ ተጋድሜ ነው ራሴን ያገኘሁት። ከዛ ወጣሁኝና በቃ ምን እንደተፈጠረም አላውቅም። በዛ ከቤቴ የተደወለልኝ ይመስለኛል ከአዲስ አበባ የሆነ ማውራውን አላውቅም። ብቻ ያለሁት የሚገርማችሁ ነገር እዛ ሱሉልታ ሁኜ እየታወቀኛለሁ ቤቴ ወደ መብራት ኃይል በታች ነውና እዛ ሁኜ ወደ ቤቴ እየሄድኩ እንዳለ ነው የሚሰማኝ። ታክሲ ውስጥ ራሱ እንዴት ልግባ ምን ልግባ የማውቀው ነገር የለም። ከሱሉልታ ታክሲ ውስጥ ገብቼ ወደ አዲስ አበባ መጥቻለሁ። እንዴት አይደርስም እንደ የህልም ሩጫ ሆኖብኛል ነገረ ስራው በሙሉ። ከዛ እንደምንም ብዙ ስቃይ በቃ መንገድ ላይ ሁሉ የሆነ የአይነካኝ ቦታ ጀርባዬ በጣም በቃ እንዲጨብጦ ይዞ ወደኋላ ይጎትተኛል። ብቻ አንዱ ሁኔታ ጭንቀቴን አይቶ አይዞህ እንደዚህ አድርግ እንዲያርግ ውሃ በሃይላንድ ገዝተህ እሱን በቃ ጸሎት አድርግበትና ጠጣ አይዞህ በቃ ምናምን አለ ሲለኝ እንዲችን እሰማለሁ። ከዛ ከብዙ በቃ እንዴት ልንገራችሁ እንደው ከየት ከአስመራ ወይ ከእንትን የምመጣ ያህል ነው የራቀብኝ። ግን ምክንያቱም ከዚሁ ከመብራት ኃይል ትራንስፖርት ይዤ ወደ ቤት እየሄድኩኝ ነገር ነው ይመስለኝ። የብር መንገድ እንዴት እንደከፈልኩ እንዴት እንዳልኩ ራሱ አላውቀውም። በዛ ቤት ደረስኩኝ። ቤት ደርሼም ቤት ደግሞ ተደናገጡ። ምክንያቱም ሂጄ ቆይቼ እንደመጣ ሰኞ ማክሰኞ እንደመመለስ ነበር የሚያውቁትና ከዛ ሁኔታዬንም ሲያዩ ትክክል አይደለሁም። በቃ ያው እንትና በቃ ተኛ እዛው ዝም ብለህ ተጋደም አሉኝ። ተኛኝ። ጠዋት ላይ አርፍጄ አልነሳም። በጠዋት ነው የምነሳው። ግን ወደ 4 ሰዓት አካባቢ ነቃው። ስነቃ ደግሞ የጀርባዬን ለቆኝ የጭንቅላቴ በጀርባ በኩል እንዳለ በቃ እንዲጨብጦ ይዞኛል። ከዛ ለካ ከጓደኛዬም ደውሎ ብዙ ሚስኮሎች አሉ። በዛው ያ ሁሉ ሲሆን የሰማሁት ጉዳይ የለም። አሁን ለሱ ለመንገርም ራሱ በቃ በጣም እንዴት ይሄ ነገር ሰውስ እንዴት ያምነኛል የሚለው እዛ ስላሴ መግባቴ ይሆናል ያን ነገር ያሳለፈልኝ እንጂ እዛው ተሳልሜ ወጥቼ ቢሆን ምናልባት መንገድ ላይ ምን ይገጥመኝ ነበር፣ ከዛ የባሰ ነገር ይገጥመኝ ነበር ብዬ ነው ያሰብኩት። ግን እዛ ገብቼ ቢያንስ 3 ሰዓት ያክል እዛ ቤተክርስቲያን ውስጥ እንቅልፍ ይዞኝ ሄደዋል። በቃ እንቅልፍ ሰመመኝ በቃ አላውቅም ብቻ ተኝቼ ነበርና ከዛ ስወጣ ምናልባት ያይነካኝም ሰው እንትን ያለውም ሰው ወይ ስቆይበት ወይ እንትስልበት ሄዶም ሊሆን ይችላል። በዛ የተነሳ ከሱሉልታ አዲስ አበባ ምንም በማላውቀው ሁኔታ ቤቴ ሁሉ ገብቼ ተኝቼ ጠዋት እስክነቃ ድረስ ሳላቅ እንዲሆንኩላችኋለሁ። አሁን እንኳን አመሻሹ ላይ ምንም አልል ደህና ነኝ። ትንሽ ራሴም እንትን የሚለኝ ለቀቅ አድርጎኛል። ጠዋት ጸበልም እንትን አደረኩ እና እላችኋለሁ ይሄ ነው። ጥንቃቄ አድርጉ እስቲ እንደዚህ አይነት እንዲህ አይነት ነገር መተው እንትን ሲሏችሁ ቢያንስ በተቻለ መጠን ወይ ወደ ቤተክርስቲያን ካለ ጸሎት አድርጋችሁ ወይ ደግሞ እንደው ጸበልም እንትን የሚገኝበት ከሆነ እንደዚህ አድርጉና ተጠንቀቁበት ለማለት ያህል ነው። አመሰግናለሁ።